ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጀማ ዩቲዩብ ቻናል ተከታታዮች ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ እስኪ የሆነች ቪዲዮ ይዤ መጥቻለሁ። እሱ ምንድነው የሆነ መንገድ ላይ እየሄድኩ ነበርና በቃ ያገኘሁት ነገር በጣም ከባድ ነው። ያው እንግዲህ ታውቃላችሁ የየመን ድንበር ምናምን አካባቢ እንግዲህ ያው መሞት ብርቅ አይደለም። በዚህ ሰዓት ግን ያው ላሳያችሁ በሚለው ነው እና ላይክ ሼር ሰብስክራይብ እያደረጋችሁ ለብዙ ሰው ደግሞ እንዲደርስ አድርጉት። አይታወቅም ምናልባት ይሄን ነገር አይቶ መንገድ ለመምጣት ያሰበ ሊቀድም ምናምን ስለሚችል ሸር አድርጉት እስኪ ጋይስ። እና እስኪ ቪዲዮ ምንድነው የኛ ሀበሻ እየሞተ መቼም የሚቀብር የለም ታውቃላችሁ። ኋላ ግን የሚያቀቀዋል ማለት ነው። ቀብር ምናምን የሚባል ነገር አይታወቅም። ያው ዝም ብሎ እንደውም ይሄንም ቻንስ የሚያገኙት አንዳንድ እንደው ጓደኛ ምናምን ያለው ነው እንጂ ማንም ቸክ አያደርግም እዛ ቦታ ላይ። እና እስኪ ያጋጠመኝ ነገር እንግዲህ ላሳያችሁ ጋይስ። መደንገጥ ምናምን አይቻልም። በጣም ነው የሚያስፈራው። በነገራችን ላይ ላሳያችሁ፣ ዙም አድርጌ ያሳያችኋለሁ በደንብ እንግዲህ ይታያችኋል ብዬ አስባለሁ። በዚህ ያያችሁ ነው። ሸብክ አለው በነገራችን ላይ በጣም እዚህ ደስ የሚለው ነገር ሸብክ ምናምን አድርገውላቸዋል። ያው እንደምታዩት ነው፣ ከሸብክ ውስጥ ነው። እኔ እንዲህ በቃ ግን ኋላ ሀገር እኮ በጣም ብዙ በየቦታው ምናምን ነው። ግን እዚህ የሚገርማችሁ ነገር የሆነ እንጨት ምናምን አድርገውላቸው ውስጥ ነው። እያያችሁ ነው አይደል? ላይክ የሬሳ ሳጥን ነገር የለም ላይክ እንደዛ እያያችሁ ነው። ብቻ በጣም ነው የሚገርመው። ሱብሃንአላህ እያያችሁ ነው። በደንብ ተመልከቱ። እዚህ ጋር ወደዚህ ተመልከቱ። እዚህ በጣም ብዙ ነው። እያያችሁ ነው። ወዲያ ድረስ ነው እንደዚህ የሚገርማችሁ ነገር ልክ ጫካ ውስጥ ማለት ነው። እንደምታዩት ነው። ይሄን ይመስላል እንግዲህ እያያችሁ ነው አይደል? ይሄ ማለት እንግዲህ ምን ያክል ለአኬራቸው እንደሚኖሩ ነው የገባኝ። አንዳንድ ሰዎች ማለት ነው በዛም ልክ አሉ ደግሞ ዞር ብሎም አይም የዛው አካባቢ ነዋሪዎች ናቸው ባይዘው እንደዚህ ያረጉ እያያችሁ ነው አይደል? ልክ እንደ ሬሳ ሳጥን ታውቃላችሁ አይደል? ሱብሃንአላህ ብቻ እኔ ግርም ያለኝ ነገር ስለሆነ ነው ያው ስመጣ ስላጋጠመኝ ምን አለ ያው ባሳያቸው ምናምን በሚል ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስኪ ለብሶ ደግሞ እንዲደርስ የደወል ምልክቱንም ተጫኑት። ላይክ ሼርም አድርጉት እስኪ ቢያንስ ለብዙ ሰው አይቶ ምናምን ይማርበታል። እና በጣም ከባድ ነው። ግን ደግሞ አንዳንዴ ተመስገን የሚያስብለው ነገር ምንድነው ወርቆም የሚቀሩ አሉ በነገራችን ላይ ምንም ማንም ሳያነሳቸው። ምክንያቱም እዛ ቦታ ላይ ማንም ሊያነሳ አይችልም፣ ራሱን ያተርፋል እንጂ ማለት ነው። ደግሞ እንደዚህ ተሰትረው ምናምን ስታው በጣም አንዳንዴ አሪፍ ነው። ያው ለሞት አይቀርም፣ ግን እንደዚህ አንድ ቦታ ተሰትረው ስታው በጣም ጥሩ ነው የሚያስብልበት አጋጣሚ ነው ማለት ነው ውዶቼ። ያው እንግዲህ እንደምታዩት ነው፣ ይታያችኋል ብዬ አስባለሁኝ። በጣም ነው ግን ሱብሃንአላህ የሚገርመው። እኔ ገርሞኛል በጣም ተአምር የሆነብኝ በቃ እያያችሁ ነው። እዚህ ውስጥ በቃ የሆነ ሸብክ ምናምን እንግዲህ እኮ ማንም አያስገድዳቸውም እኮ፣ ግን ለአኺራቸው አለ አይደል በቃ እንደዚህ ካበው ምናምን እንደዚህ አጥረውላቸው እያያችሁ ነው አይደል? እና በጣም ተአምር ነው የሆነብኝ ሱብሃንአላህ በጣም ገርሞኛል። እና ይሄን ይመስላል ቪዲዮ እንግዲህ እንደምታዩት ነው ጋይስ። ሰብስክራይብ እያደረጋችሁ እስኪ ብዙ ጊዜ የምለቀው ቪዲዮ በዚሁ ተመሳሳይ ነው። ያው እንግዲህ ሰብስክራይብ የደወል ምልክቱን ተጫኑ፣ ብዙ ጊዜ የምለቀው ቪዲዮ ይደርሳችኋል ማለት ነው ጋይስ። እና ያው እንደምታዩት እንግዲህ ተመልከቱ፣ እዚህ ተመልከቱ። ያው
እንደምታዩት ይሄ ባዶ ነው። እንግዲህ ቀጣይ ተረኛ ነው የሚጠብቀው። ሱብሃንአላህ እንደምታዩት በዚህ መንገዱ ይሄን ይመስላል። እንግዲህ የኋላ መንገድ በዚህ ነው የሚመጡ። በዚህ ሲመጡ ይሄ በዚህ የምታዩት በዚህ ጀበሉ እንደዚህ በዚህ ላይ ነው ማለት ነው የሚመጣው። ያው ብዙ ሰው የሚያልቅበት ነው ይሄ አካባቢ። ለዛም ነው እንግዲህ ያው እንደምታዩት ነው አሳየኋችሁ። ያየሁትን ነገር ተማልፍ ለእናንተም ላካፍላችሁ በሚል ነው። እና ሰብስክራይብ እያደረጋችሁ ጋይስ ላይክ ሸርም አድርጉት። ሸር አድርጉ በደምብ ቢያንስ ለብዙ ሰው ይድረስ ማለት ነው ጋይሶች። ቪዲዮዬም ብዙ እየታየ አይደለም። እኔም ብዙም ያው ትኩረት ስለማልሰጠው አንዳንድ ነገር ሳገኝ ላሳያችሁ ነው ብቅ ብለው እንጂ ያን ያክል እኔ ዩቲዩብ ላይ ብዙም አይደለሁም። እና ላይክ ሼር ሰብስክራይብ የደወል ምልክቱን በመጫን ቤተሰቡን እላለሁ ጋይሶች። በቀጣይ ቪዲዮ ደግሞ በጣም አሳያችኋለሁ። ሀታን ሰብስክራይብ ካደረጋችሁ ላይቭ ገብቼ አሳያችኋለሁ። እንደዚህ ቦታውን ደግሞ የጠፋባችሁ ሰው ካለ ምናምን አሳያለሁ በላይቭ ገብቼ ማለት ነው ጋይስ። ይሄን ይመስላል እንግዲህ አካባቢው። በዚህ ሰዓት በተለይ በጣም ከባድ ነው፣ ሙቀት ምናምን ስለሆነ ውሃ ጥም ምናምን ይኖራል። በጣም ነው የሚያስቸግረው። እንግዲህ የሞቱትንም አላህ ይርሐማቸው እያላችሁ ቀጣይ ቪዲዮ ለቃለሁኝ ኢንሻአላህ። ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው ጋይሶች። እና ስለነበረን ቆይታ እንግዲህ ላይክ ስለምታደርጉኝ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ይመቻችሁ።